የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ። የተጓዡ ሚዲያ ቤተሰብ እንግዲህ አሁን ያለንበት ደግሞ በቤተልሔም ውስጥ ሆኖ ወደ ቀኝ በኩል ስትገቡ ሄሮድስ ክርስቶስን አገኛለሁ ብሎ ያስገደላቸውን ሕፃናት አጽማቸው የሚገኝበት ተብሎ የተነገረኝ ትልቅ ዋሻ ውስጥ ነውና እስከ ወደ ውስጥ ገባ ብለን ያለውን ሁኔታው አብረን እንከታተላለን። እናንተ ብቻ ከተጓዡ ሚዲያ ጋር አብራችሁ ተጓዙ። መልካም ጊዜ። ከቤተልሔም አልወጣንም። በዚሁ ዙሪያ ያሉት ድንቅና ታሪካዊ ቅርሶች እያየን ነፍስና ስጋችን እየተሟገቱ ቀጥለናል። ሐዋርያው ቅዱስ ሉቃስ በወንጌሉ በምዕራፍ 2 ከቁጥር 1 ጀምሮ በጻፈው ጽሑፍ ላይ እመቤታችን ቅድስት ድንግል ማርያም የመውለጃዋ ሰዓት በደረሰ ጊዜ እነሆ ሕዝቡ ሁሉ ሊቆጠር የይሁዳን ዋና ከተማ ወደ ሆነች ቤተልሔም እንዲሰበሰብ ከአውግስጦስ ቄሳር ትእዛዝ ወጣ። ዮሴፍም ሊቆጠር ዘንድ ድንግል ማርያምን ይዞ ከናዝሬት ገሊላ ወደ ቤተልሔም በደረሰ ጊዜ በከብቶች ማደሪያ በበረት ውስጥ የበኩር ልጇ የዓለም መድህን ክርስቶስን ወለደችው፣ በመጠቅለያም ጠቀለለችው። እንግዶች እንደመሆናቸው መጠን ማደሪያ አልነበራቸውምና በግርግም አስተኛቸው እያለ ይዘረዝርልናል። እጹብ የእግዚአብሔር ሥራ። بعتي قويت أيس كوسات كتقول له كبعتات نبيتلهم حدا عبي بعتي زوجت وش تمالتي ይህ ዋሻ ክርስቶስ በተወለደበት አካባቢ የሚገኝ ትልቅ ዋሻ ነው። በዚሁ ዋሻ ውስጥ ሄሮድስ ያስፈጃቸው ሕፃናት አጽማቸው ይገኝበታል። በአንደኛው ክፍለ ዘመን የነበሩት ክርስቲያንና የሕፃናቱ አጽም ከወላጆቻቸው ጋር ሰብስበው በክብር ያስቀመጡበት ዋሻ ነው። ታዲያ ፈጣሪና ፍጡራን ሲታረቁ ከስንዴ መሃል እንክርዳድ እንዲሉ አበው ሄሮድስ የክርስቶስን መወለድ እንዴት አላስደሰተው የሚሉ ጥያቄዎች ለመመለስ ቅዱሳት መጻሕፍት እንዳሉን ትንቢት ሊፈጸም ዘንድ ግድ ነበርና በዘመኑ የተወለዱት ሕፃናት የሞት ዕጣ ደርሶባቸው ሰማዕትነት ተቀበሉ። زي نري زلنا بزي يماني زلنا أي مقابر نايتهم الصناع زنبري بعتيو زي نحراي ሄሮድስ ንግስናዬ እቀማለሁ ከዙፋኔም እወርዳለሁ በሚል ውስጣዊ ተንኮል ተነሳስቶ ከ14,000 በላይ ሕፃናት በእናቶቻቸው እቅፍ ያሉ
እንዳስፈጃቸው ቅዱስ መጽሐፍ ይናገራል። እነዚህ የዛሬ 2018 ዓመት ያረፉ ነፍሳት አጽም አይመስልም፣ ሙሉ አጽማቸው ይታያል። የዋሻው ይዞታ በግሪክ ስር ነው። የጸሎትና የቅዳሴ ሥርዓት ያደርጉበታል። ንግሥት እሌኒ በቤተልሔም ቤተክርስቲያን ስታሳንጽ በዚሁ ዋሻም የሕፃናቱ መታሰቢያ ቤተክርስቲያን ብላ አሰርተዋለች። አንዳንድ የአርኪኦሎጂ ተመራማሪዎች አክለው እንደሚሉት ንጉሥ ሃይድሪን የተባለ አረመኔ በኢየሩሳሌምና ዙሪያው አስገደላቸው የአይሁድ እምነት ተከታይ ሳይቀር የተቀበሩበት የመቃብር ቦታም መሆኑ ያስረዳሉ። በዚህኛው ዋሻ ወደ ውስጥ ስንመለከት የድሮ መልገብ ይታያል። ያም ሆነ ይህ ግን በሕፃናቱ ስም መታሰቢያ ቤተክርስቲያን ተሰርቶበታል። ፊትም ካይውጾ መላግብ መጀመርቱ ግን በተምናይቶም ሕፃናት መቃብር ማለት እዩ። ቤተልሔምና አካባቢዋ ታላቅ ለቅሶና ዋይታ ሆነ። እነሆ የቤተልሔም ወላድ እናት በመረረ ሐዘን አለቀሰች። ልጆቿ በሄሮድስ አማካኝነት ታርደዋልና ድምጿ ከፍ አድርጋ ጮኸች። ነቢዩ ኤርምያስ በትንቢቱ እግዚአብሔር እንዲህ ይላል፣ የዋይታና የመራራ ለቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና ስለ ልጆቿ መጽናናትን እንቢ አለች በማለት የተናገረው ትንቢት በቤተልሔም ወላጅ እናት ተደገመ። እንደሚታየው ከሆነ ግሪኮች ቅዳሴ ይሁን ጸሎት ሲያደርሱ በዘይትና ሻማ ነው የሚጠቀሙት። ከሚቀድሱባቸው ቀናት አንዱ በስንክሳር እንደምናውቀው የልደት ማግስት አንዱ ነው። በዚሁ ዋሻ ውስጥ ብዙ መቃብሮች ያሉበት ቢሆንም ሄሮድስ ባስፈጃቸው ሕፃናት ስም ነው የሚጠራው። ሕፃናት ዘክተባል አለ 30 በግዕዝ አለ 8 ካብ ፈረንጅ ማለት እዩ። ከ14,000 በላይ ሕፃናት ንጹሃን ገና ከእናታቸው እንደተወለዱ መሰብሰብና መግደል ሄሮድስ እንዴት አስቻለው? እንዴትስ አስደሰተው? የነገስታት ማታለያ የሆነው ልብስና ቀለብ እናቀርባለን በሚል ሰበብ እነዚህ ከ2 ዓመት በታች የሆኑት ሕፃናት በቤተልሔም ተራራ ላይ ከእናታቸው ጋር በመሰብሰብ መግደልና ደማቸውን ማፍሰስስ ምን ለውጥ አምጥቶ ይሆን? ታዲያ የክርስትና መሰረቱ ክርስቶስ ነውና በስሙ የተሰደዱት፣ የተገደሉት፣ የተንገላቱት እና ሰማዕትነት የተቀበሉት ሁሉ ስማቸው ዘላለም ሕያው ስለሆነ የነዚህ ሰማዕታት ሕፃናት ስም በሰማያዊት ቤተክርስቲያን ሲታወስ ይኖራል።